ሶስት መርሆች አሏቸው የጥንቷ ቤተክርስቲያን ክርስቲያኖች። እስከ 3ኛው መቶ ክፍለ ዘመን የነበረው የሥርዓተ ገዳም ሕይወት፣ የምናኔ ሕይወት፣ የብሕትውና ሕይወት በጣም አስደናቂ ነው። ጌታችን እግዚአብሔር መልካም ካንዱ ከእግዚአብሔር በቀር የለም አለውና፣ ነገር ግን ወደ ሕይወት መግባት ብትወድ ትእዛዛትን ፈጽም አለ። እውነት እውነት እላችኋለሁ ባይለ ጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ቅዱሳት መጻሕፍትንም ስናነብ እዛ ውስጥ ራሳችን እንፈልጋለን። ከነዚህ ካንቀጸ ብፁዓን የትኛውን ነው እየተለማመድኩት ያለሁት፣ የትኛውን ነው ገንዘብ እያደረግኩት ያለሁት የሚለውን ወደ መለማመድ እንድንመጣ ማለት። ፍጹም የለም ከእግዚአብሔር በቀር ቅዱስ የለም፣ እንደሱ ያለ ቅዱስ ማለት ነው። ያንን ቅድስና ሰዎች ይለማመዱታል በጥሪያቸው መሰረት እንጂ ከሱ በቀር እንደሌለ እናውቃለን። ማለት ፍጹም ምንም የለብኝም ማለት የሚችል መሪያ ላይ ሲፈጠር የእግዚአብሔር መልክና ምሳሌ ሆኖ የተፈጠረ ያ ሰው ይሄ የነበረው የመልካምነት መዛባትና መጥፋት ያስከተለው ሁኔታ ኃጢአት ይባላል። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስሙ ይሆንልን። ክቡራን መምህራነ ቤተ ክርስቲያን፣ ክቡር ወንድማችን መምህር ይስሐቅ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የቤተ መቅደሱ ስብከተ ወንጌል ልዑካን መምህራን፣ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ የነገይቱ ቤተ ክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት፣ ማህበረ ምዕመናንና ምዕመናት ሁላችሁን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ካቆምንበት እንቀጥላለን። ትምህርታችን ለማስታወስ ያክል ክርስቲያናዊ ስነ ምግባር ነው። ባለፈው ሳምንት የነበራችሁ የስነ ምግባር በዚህ በፍልስፍናው ዓለም ምን እንደሚመለከት አንድ 3 ሀሳቦችን አንስተናል በጥቅል ማለት ነው። ይሄ ባለፈው ሳምንት ያነሳ ነው በፍልስፍናው ዓለምም ያለው አስተሳሰብ የሰው ልጆች ስነ ምግባር ሊኖራቸው እንደሚገባ የሚያምን ነው። ግን ይህ ስነ ምግባር የሚባለው ራሱ ምንድን ነው? እንዴት ነው የሚተረጎመው? እንዴት ነው የሚታየው? የሚሉት ደግሞ እንደየ ማህበረሰቡ እሴት እና እንደየሀገሩ እንደየፍልስፍናው ጠባይ የተለያዩ መላምቶች ተቀምጠዋል በዚህ በፍልስፍናው ዓለም፣ በሳይንሱም ዓለም እንደዚህ። ዞሮ ግን የሰው ልጅ ስነ ምግባር የሚያስፈልገው ፍጡር እንደሆነ ዓለማችን የሚስማማበት ጉዳይ ነው። ግን መልካም ምግባር የሚባለው የቱ ነው? እንዴት ነው የሚተገበረው? የሚሉት ጉዳዮች ላይ በብያኔ ደረጃ የተለያዩ ሀሳቦች እንደሚነሱ ባለፈው ለማየት ሞክረናል። አሁን ዛሬ የምናየው የክርስቲያናዊውን መርህ ነው። ክርስቲያናዊው መርህ ባለፈው ጊዜ ከተመለከትናቸው በሙሉ አስተሳሰቦች ለየት ባለ መንገድ ነው ይሄንን የስነ ምግባርን ዓለም እና ሕይወት የሚመለከተው። በጥንቷ ቤተክርስቲያን በመጀመሪያዊቱ ቤተክርስቲያን የነበሩት ክርስቲያኖች ይሄ የስነ ምግባር ትምህርትን በትምህርት ደረጃ የመስጠት ባህል አልነበራቸውም። ይሄ በትምህርት ደረጃ የመስጠት ባህል ያልነበረበት ዋና ምክንያት ስነ ምግባር አያስፈልግም ለማለት ሳይሆን እያንዳንዱ ክርስቲያን ወደ ክርስትናው ዓለም ሲቀላቀል ከኑዛዜ በኋላ ስለሚቀላቀል፣ ከንስሐ በኋላ ስለሚቀላቀል፣ በተለይ እንደውም በመጀመሪያዋ ቤተክርስቲያን በአብዛኛው መጽሐፍ ቅዱስም ስንመለከት ሐዋርያው ቅዱስ ጳውሎስ የጻፈላቸውን ከተሞችና ማህበረሰቦች ስናይ
በዚህ በቆሮንቶስ ለሚገኙ ቅዱሳን፣ በሮሜ ለሚገኙ ቅዱሳን፣ በዚህ ከተማ ለሚገኙ ቅዱሳን እያለ ይጽፍላቸዋል። ይሄ ማለት አንዱ የክርስቲያን አንዱ መስፈርቱ ቅድስና ስለሆነ እያንዳንዱ ክርስቲያን ክርስትናውን ሲቀላቀል ክርስቲያን ሲሆን በቅድስና መኖር እንደሚገባው ክርስትናውን ማሳየት የሚችለው በዚህ መንገድ መሆን እንደሚገባው ያውቃል። ስለዚህ በአብዛኛው በትምህርት ደረጃ አይሰጥም፣ በህይወት የሚገለጥ ነው። በተለይ ክርስቲያኖቹንም የሚያሳድዷቸው አረማውያንም አይሁድም ጭምር ስነ ምግባር ነበራቸው፣ የራሳቸው ኤቲክስ አላቸው። አረማዊነቱንም ብንመለከተው የራሱ ኤቲክስ አለ፣ አይሁድም አላቸው። ስለዚህ ክርስቲያኖቹ አይሁድም ስነ ምግባር ካላቸው አረማውያኑም የራሳቸው ስነ ምግባር ይሄ መጥፎ ነው ይሄ መልካም ነው የሚሉበት መለኪያ ካላቸው የክርስቲያኑ ማህበረሰብ ደግሞ ከዚህ የተሻለ ሆኖ ነው መታየት ያለበት የሚል እሳቤዎች አሏቸው። ስለዚህ በትምህርት ደረጃ አይሰጥም፣ በትምህርት ደረጃ በኑሮ የሚገለጥ ነው ማለት ነው። አሁን በትምህርት ደረጃ እንዲሰጥ ያስገደደበት ዋና ምክንያት የሰው ልጆች ውድቀት እየበረከተ ስለመጣ ነው። የክርስትናውን መልክና ቅርጽ እያጠፋው ስለመጣ ነው። አንዳንድ ጊዜ ክርስትናው ባህል ብቻ እየሆነ እንደ ባህል ብቻ ዝም ብሎ ለመታወቂያ ያክል ብቻ የምንጠቀምበት እየሆነ አረማዊ ተግባር ግን በብዙ ክርስቲያኖች ሕይወት ውስጥ እየታየ ስለመጣ ቤተክርስቲያን ይህን ትምህርት ለመስጠት እየተገደደች እንድትመጣ አድርጓታል። ሰዎች ወደዚህ መመለስ እንዲችሉ እንጂ በጥንቷ ቤተክርስቲያን በተለይ ሶስት መርሆች አሏቸው የጥንቷ ቤተክርስቲያን ክርስቲያኖች። እነዚህ ሶስት መርሆች ምንድናቸው? አንደኛው ቁሳዊ ድህነት ነው። በፈቃዳቸው ሀብታቸውን ትተው ወደ ምናኔ ጭምር የሚሄዱ እስከ 3ኛው መቶ ክፍለ ዘመን የነበረው የሥርዓተ ገዳም ህይወት፣ የምናኔ ህይወት፣ የብሕትውና ህይወት በጣም አስደናቂ ነው። እግዚአብሔርን ወደ መምሰል የሚያድጉበት ሌላው የክርስትና ወርቃማ መንገድ ነው እና አንዱ ይሄ ቁሳዊ ሀብታቸውን በፈቃዳቸው እየተው ማለት ድህነትን እየደገፉ ሳይሆን ሀብት አያስፈልግም እያሉ ሳይሆን በጭራሽ እግዚአብሔርን ፍጹም ወደ መምሰል መሄድ አለብን ብለው ሲያስቡ የቁሳዊ ሀብትን ጭምር እየናቁት ይሄዳሉ፣ እየተውት ይሄዳሉ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በዚህ በማቴዎስ ወንጌል በምዕራፍ 19 ቁጥር 20 ጀምሮ ያለውን ብናነብ የሚነግረን ነገር ምንድነው? አንድ ሰው ወደ ክርስቶስ መጣ እና ይሄ የመጣው ሰው የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ ብሎ ነው የጠየቀው። እና ጌታችን መልካም ካንዱ ከእግዚአብሔር በቀር የለም አለውና ነገር ግን ወደ ሕይወት መግባት ብትወድ ትእዛዛትን ፈጽም አለ። የትኞቹን ብሎ ጠየቀው ሰውየው። ጌታችን መለሰለት፣ በ10ቱ ትእዛዛት የተቀመጡትን ፈጣሪ አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ፣ ባልንጀራንም እንደራስ አድርገህ ውደድ፣ ይህን ፈጽም አለ። ይህንን ከልጅነቴ ጀምሮ ጠብቄያለሁ፣ ሌላ የሚጎለኝ ካለ ንገረኝ ሲለው ጌታ የመለሰው ምንድነው? ፍጹም ልትሆን ብትወድ ያለን ሽጠህ ለድሆች ሰጥተህ ተከተለኝ። በጣም ከባድ ጥያቄ ነው። መስፈርቱ ከባድ ነው። ፍጹም ልትሆን ብትወድ ወደ እኔ ፍጽምና በጸጋ መድረስ የሚያስፈልግ ቢሆን ወደ ህይወት ለመግባት የዘላለም ህይወት ለማግኘት ሰው አግብቶ ወልዶም ትዳር ይዞም እየነገደም እየተማረም በዚህ ዓለም ላይ በፖለቲካውም ዓለም እየሰለጠነ በዓለም ላይ እየሰራ ግን እነዚህን እግዚአብሔር ያስቀመጣቸውን ትእዛዛት ሲጠብቅ ወደ ዘላለም ህይወት ለመግባት የሚከለክለው ነገር የለም። ፍጹምነት ግን ሌላ ደግሞ ጫፍ ነው፣ ሌላ ጫፍ ነው። ብዙ ቅዱሳን የደረሱበት ነው እና ያለን ሽጠህ ተከተለኝ የሚል ትልቅ ጥያቄ አምጥቶ ነበር። ይህን ጥያቄ ሰውየው መመለስ ስላልቻለ አብዛኛውን በዚህ ዓለም ላይ ያሰባቸው የሚያስባቸው ብዙ ራእዮች ስለነበሩት ምድራዊ ራእዮች ክርስቶስን ትቶት ተመለሰ እና ጌታ ያኔ ምንድን ነው ያለው? እውነት እውነት እላችኋለሁ ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ይሄ ማለት ባለጸጋ የእግዚአብሔር መንግስት አይወርስም እያለን አይደለም። ምን እያለ ነው? ከእግዚአብሔር ይልቅ ሀብቱ የሚበልጥበት ሀብቱን
ከእግዚአብሔር ጋር አስተካክሎ የሚመለከት ሰው በሀብቱ ልክ እግዚአብሔርን የሚያስተናግድ ሰው እርሱ መንግስተ ሰማያት ሊገባ አይችልም። ምክንያቱም እግዚአብሔር ስጦታን ራሱ ሲሰጥ ሀብት ሲሰጥ ለሶስት ምክንያቶች ይሰጣል ለሰዎች ለሶስት። አንደኛ ለራሳቸው እንዲጠቀሙበት፣ ሁለተኛ ለእግዚአብሔር እንዲመልሱት፣ ሶስተኛ ደግሞ ለተቸገረው እንዲሰጡት እግዚአብሔር በእነሱ በኩል ድሆቹን እንዲያይበት ማለት። ለእነዚህ ሶስት ምክንያቶች ይሰጣል። አንዳንድ ጊዜ ሰዎች የራሳቸው ያልሆነውን ለሌሎች እንዲሰጡት አብዝቶ የሰጣቸውን ለራሳቸው መጠቀም ሲጀምሩ የራሳቸው ስላልሆነ አይበሉትም። ብዙ ጊዜ በጣም ትልልቅ ህመም ያስተናግዱና በትልልቅ ሆስፒታሎች ገንዘቡን ያወጡታል፣ ያስወጣዋል እግዚአብሔር በሌላ ወይ የራሱ አይደለም። ለዚህ ሶስት ምክንያቶች አሉ። ለራሱ ይጠቀማል፣ አዎ ይጠቀማል። ልጆቹን ይጠቅማል፣ አዎ። ለእግዚአብሔር ይመልሳል፣ አዎ። የስጦታ ምንጭ እግዚአብሔር መሆኑን የሚመሰክርበት አንዱ መንገድ ስጦታው ነው። ከዚያ ደግሞ ሌሎችን ያስተናግዳል፣ ሌሎችን ያያል። እግዚአብሔርን ሌሎች በማግኘታቸው እግዚአብሔርን እንዲያመሰግኑ ምክንያት ይሆናል ማለት ነው። እና ስለዚህ ይሄ ሰው እነዚህን ነገሮች የማያውቅ ነው፣ ሀብቱን የሰበሰበ ሰው ነው። ሲመለስ ጌታ ያንን ቃል ተናገረ እና ደቀ መዛሙርቱ ምንድነው የጠየቁት? እንግዲያውስ እኛ ሁሉን ትተን ተከተልን ምን እናገኛለን የሚል ጥያቄ። ማለት መረቡን ጣል ስትለን ጥለናል፣ ትተናል፣ ምንድን ነው የምናገኘው? ጌታ የመለሰው መልስ አለ። ስለኔ ቤቱን፣ ንብረቱን፣ ሚስቱን፣ ልጁን የተወ 100 እጥፍ ይቀበላል። ስለኔ ይሄ ማለት ምን ማለት ነው? አንዱ ተመልከቱ፣ ይሄ ከኤቲክስ በላይ የሆነ ከስነ ምግባር በላይ የሆነ ፍጹም እግዚአብሔር የሚታይበት አንዱ ህይወት ለእግዚአብሔር ብሎ ይህንን ዓለም መናቅና መተው ነው። አንዱ ነው ይሄ ነው። ሁለተኛው ይሄ ማለት ቁሳዊ ድህነትን ወዶ ፈቅዶ ማስተናገድ ማለት። ሁለተኛው ምናኔ ነው፣ ቅድም ያነሳ ነው። መተው፣ ዓለምን መተው፣ ሀብቱን ንብረቱን ከተው በኋላ ዓለምን ትተው ደግሞ የአራዊቱን መንደር የእግዚአብሔር መታያ ወደ ማድረግ የሚሻገር። ሶስተኛው ንጽህና ነው። ይሄ ደግሞ በዓለምም እየኖሩ ህይወታቸውን በንጽህና መጠበቅ፣ ባለፈው ጊዜ እንዳነሳ ነው ንጹህ መቅደስ ማድረግ ማለት ነው። ሰውነትን በቃ እግዚአብሔር የሚወደው የሚስተናገድበት ሰውነታቸው ንጹህ መቅደስ የማድረግ። አሁን በዚህ ሳምንት የተነበበውን ወንጌል ቅድምም በጸሎቱ ሲነበብ ነበር ከሰማችሁት በደንብ። የዮሐንስ ወንጌል ምዕራፍ 14 ነው። ጌታችን ምን አለ? የሚወደኝ እርሱ ቃሌን የሚጠብቅ የሚወደኝ እርሱ ነው አለ እና ከዚያ ምን አለ? አባቴም ይወደዋል አለና አባቴና እኔ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። በእርሱም ዘንድ ምን ትእዛዙን የሚጠብቀው ማለት ነው። ንጽህናን ገንዘብ የሚያደርገውን ስላሴ መኖሪያ ያደርገዋል። የስላሴ ዓለም ይሆናል። ዓለመ ስላሴ መታያ ይሆናል እና ያንን የቀደመችው ቤተክርስቲያን በትምህርት ደረጃ ሳይሆን በኑሮ የሚገልጡት ነበር ማለት ይታይ ነበር በእያንዳንዱ ክርስቲያኖች ሕይወት ውስጥ እና አሁን ነው ይሄ ትምህርት እንዲያስፈልግ ያደረገው። እና አሁን እኛም ስንማር ይሄን ትምህርት ስንማር ለእውቀት ብቻ ሳይሆን በዚህ ትምህርት እንደዚህ አይነት ነገር አገኘው የሚል እና አእምሯችንን ለማብሰል ብቻ ሳይሆን ህይወታችንን በዚህ ትምህርት ወደ ማደስ ለመምጣት መሆን መቻል አለበት ማለት ወደ ማደስ ወደ መለወጥ። አንድ ይሄን ስነ ምግባር ትምህርት እንደተማረ ሰው ከኔ ይሄን ትምህርት ተምሬያለሁ ምን ላደርግ ይገባኛል ብሎ በህይወቱ ላይ ወደ ውሳኔ መምጣት የሚያስችል ነው እና ይሄ ክርስቲያናዊ ስነ ምግባር ምናየው አንድ የተወሰኑ ነጥቦችን እናያለን። ክርስቶስ በተለይ ይሄን ትምህርት አስምሮ ያስቀመጠባቸው የማቴዎስ ወንጌል ምዕራፍ 5 ላይ አንድ ክርስቲያን እንዴት ባለ መንገድ መኖር እንዳለበት ክርስትናውን በትክክል የቀረጸበትና በዛ ቅርጽ ውስጥ ክርስቲያኖች መኖር የሚገባቸውን አንቀጸ ብፁዓን ተብሎ በሚጠሩት ትምህርቶች ላይ ዘርዝሮ ክርስቶስ አስቀምጦታል እና እዚያ ውስጥ ራሳችንን እንፈልጋለን ማለት ቅዱሳት መጻሕፍትንም ስናነብ እዛ ውስጥ ራሳችንን እንፈልጋለን። ከነዚህ ከአንቀጸ ብፁዓን የትኛውን ነው እየተለማመድኩት ያለሁት የትኛውን ነው ገንዘብ እያደረኩት ያለሁት የሚለውን ወደ መለማመድ እንድንመጣ ማለት ነው። መቼም ክርስቲያኖች እንደመሆናችን መጠን ከቅዱሱ ከእግዚአብሔር በቀር ማንም ፍጹም
እንደሌለ እናውቃለን። ወይም ደግሞ ጥፋት ሳይሰራ የሚኖር እንደሌለ እንቀበላለን፣ እናውቃለን። ጥፋት አለ፣ የሰው ልጅ ውድቀት አለ፣ ይገጥመዋል፣ ሰው ነው። የእግዚአብሔር ምሕረትም አንዳንድ የሚታየው በሰዎች ድካም ውስጥ ነው፣ በመውደቅና በመነሳት። መጽሐፋችንም እስመ አንተ ተአምር ድካም ወለሰብእ፣ የሰውን ድካም አንተ ታውቃለህ ይላል። ሰው ደካማ ነው። ቅዱስ ዳዊትም ብሎናል፣ ጻድቅ 7 ይወድቃል 7 ይነሳል። ማለት ምንም አይነኬ ሆኖ የሚኖር መኖር ማለት አይደለም ክርስትና። እና ከእግዚአብሔር በቀር ፍጹም የለም፣ ከእግዚአብሔር በቀር ቅዱስ የለም። እንደሱ ያለ ቅዱስ ማለት ያንን ቅድስና ሰዎች ይለማመዱታል በጥሪያቸው መሰረት እንጂ ከሱ በቀር እንደሌለ እናውቃለን። ማለት ፍጹም ምንም የለብኝም ማለት የሚችል የለም። ቅዱሳንን እንኳ በእርግጠኝነት ቅዱሳንን እንኳ በህይወታቸው ውስጥ ኢንተርቪው ብናደርጋቸው ብንጠይቃቸው እኔ ንጹህ ነኝ የሚል ምላሽ አይመልሱም። እንደውም ከፍጡራንም ብቸኛ ምንም ነገር የሌለባት እመቤታችን ቅድስት ድንግል ማርያም ብቻ ናት። በሐልዮ በነቢብ በገቢር ቅድስት ድንግል ምንላት። ከዚያ ውጭ ያለው ሌሎቹ ቅዱሳን ቅድስና እንዲሰጣቸው ያደረጋቸው በሐልዮ ንጹህ ስለሆኑ አይደለም። ሐልዮውን ወደ ተግባር ማለት ሐሳብን ወደ ተግባር ስለማይለውጡት እኔ እኮ ክርስቲያን ነኝ፣ እኔ እኮ የእግዚአብሔርን ቅድስና ልለማመድ መንገድ የጀመርኩኝ ነኝ ብለው ሐሳባቸውን ወደ ተግባር ሳይለውጡት ሐሳባቸውን እያሸነፉ ተጋድሎ የሚባለው ይሄ ነው። ከምኞታቸው ጋር እየተጋደሉ የኖሩ ናቸው እንጂ ማንም ሰው በዚህ ምድር ላይ ፍጹም ሊሆን አይችልም። ነገር ግን ምንድነው አደጋ የሚሆነው? ግን ምንድነው ይሄ ሐቀኝነት የጎደለው እውነት የጎደለው ድርጊት የዕለት ተዕለት ተግባሩ እና የህይወታችን አካል ሲሆን አደጋው ያኔ ነው ውድቀት የሚባለው ያኔ ነው እንጂ አንዳንድ ጊዜ በህይወታችን የሚገጥሙን ፈተናዎችና ድቀቶች እነዚህ አይደሉም። ዋናው ምንድነው? የዕለት ተዕለት ህይወታችን የጎደለ ሲሆን ከእውነት የጎደለ ሲሆን አንዱ የሥነ ምግባር መርህ ይሄ ነው። ሌሎቹም የተስማሙት ሰው እውነትን መናገር አለበት። ክርስቲያኖች ከእውነት ውጪ ምን ሊናገሩ ይችላሉ? ከእውነት ውጪ ምን ሊኖሩ ይችላሉ? ክርስቲያን የመባላቸው ቁልፉ ይሄ ነው እና ይሄንን ከእውነት የጎደለ ህይወት በየዕለቱ መኖር መለማመዳችን አደጋው ይሄ ነው። ከክርስቶስ መንግስት የሚያወጣን እና ክርስቲያን ለመሰኘት የሚያስቸግረን ይሄን ስንለማመድ ነው። ዓለም እንደምታውቁት የሞራል እሴቶች መሰረት የሆኑት ላይ ጥቃት እያደረሰባቸው እንደሆነ በደንብ እናያለን። እነዚህ የሞራል እሴት መሰረት የሚባሉት ቤተክርስቲያንና ቤተሰብ ናቸው። ክርስቲያናዊ ቤተሰብ ሰዎች ህይወታቸውን የሚቀርጹበት ግላዊም ይሁን ማህበረሰባዊ ህይወታቸውን የሚቀርጹባቸው ቤተክርስቲያንና ቤተሰብ እነዚህ ጥቃት በደንብ እየደረሰባቸው እንደሆነ በደንብ እናያለን። እና ጥቃቱ አካላዊ ጥቃት ሊሆን ይችላል፣ አእምሮአዊ ጥቃት ሊሆን ይችላል፣ አስተሳሰቡን መበረዝ ሊሆን ይችላል። ራሱ ክርስትናውን በክርስትና ስም እየመጡ የክርስትናውን ይሄ መታያ ውበት ማንነት እንደው ሲያጠፉት እንመለከታለን፣ በዓለም ላይ እናያለን። እና በዚህ ዘመን እነዚህ ሁለቱ ጤናማ የማህበረሰብ ግንባታ መሰረቶች የሚሆኑት ቤተሰብና ቤተክርስቲያን እየተዳከሙ እና የማያቋርጥ ጥቃት እየደረሰባቸው ነው። እኛ እንኳን አንዳንዴ ራሳችንን በደንብ የምንታዘበው ከሆነ ቀን ማህበራዊ ሚዲያ ላይ በቤተክርስቲያንም ጉዳይ በምናምን ጉዳይ ሊሆን ይችላል አንዳንድ ክርክሮችን ጀምርና ክርክሮቻችን አድገው ወደ ስድድብ ይለወጣሉ። ስድድቦቻችን ያድጉና መፍትሄውን አናመጣውም፣ ወደ ጥላቻ እናሳድገውና ቻው እንባባላለን። እና ማንም ሰው ግን ማታ እስቲ ዛሬ ምን ነበር የተናገርኩት? ቆይ በዚህ ማህበራዊ ሚዲያ ላይ ምን ነበር ያልኩት? እኔ ክርስቶሳዊ ነኝ፣ እኔ ክርስቲያን ነኝ እና ከሰዎች ጋር ዲያሎግም ሳደርግ ምንድነው ከአንደበቴ የወጣው? እግዚአብሔር ደስ የማይሰኝባቸው ጉዳዮች ነበሩ ምናምን ብሎ ማን ነው ቼክ የሚያደርገው? ማን አለ? እንደውም የድል አድራጊነት ስሜት እየተሰማን ነው የምናድረው እና ሰይጣንም ያንን ስለሚያሳድገው ጠዋት የበለጠ ይሄንን ከፍ ያድርገው እና አንድ ቀን በእጃችን መሳሪያ ቢኖር ላለመጨራረሳችን ምንም ዋስትና የለንም። ምንም አሁን እኛ ዝም ብለን የሚገዳደለውን በእርስ በርስ ጦርነት ምናምን እሱን ስንኮን ነው እንገኛለን እንጂ ራሱ እኛ ማህበራዊ ሚዲያ ላይ ያለነው ሰዎች መሳሪያ በእጃችን ቢገባ
አብረን ለመኖር በእርግጠኝነት የሚያስችል አእምሮ ያለን አይመስለኝም። እሱን ስላላገኘ ነው ይመስለኛል። እኛም ይሄ ምንድነው ቢባል የፈረሰ ተቋም አለ ማለት ነው። ማንነትን የሚቀርጽ ተቋም እየፈረሰ ነው እና ሰዎች ቤተክርስቲያንንም በራሳቸው ፍላጎት ቅርጽ መቀንበብ ነው የሚፈልጉት። የፍላጎታቸው ማስፈጸሚያ፣ ፖለቲከኞቹም የፖለቲካው ማስፈጸሚያ። ይሄን ስላችሁ የትኛውም ፖለቲካ ተቃዋሚውን በሉት በዚህኛውም ያለው ሁሉም ምን ይፈልጋል? የክርስቶስ መንግስት የሆነችው ቤተክርስቲያን ከዚያ ውጪ እንድትሆን ሌላ እንዲታይባት ይፈልጋል። ክርስቲያን ከዚህ ነው መጠንቀቅ ያለበት። የማንም አይደለም ክርስቲያን፣ የክርስቶስ። እዚህ የክርስቶስ በሉ። አልሰማችሁ? ክርስቶስ ነው። በቃ የክርስቶስን መንግስት የሚስል ነው ክርስቲያን፣ የሚስል የቄሳርን ለቄሳራውያን የሚተው የክርስቶስ መንግስት። ያንን ለማምጣት የሚረዳን ምንድነው? ስነ ምግባር ነው፣ በጎ የሆነ ስራ። ከዚህ እነዚህን ተቋማት በምንድን ነው የምንመልሳቸው የምናክማቸው በምንድን ነው ብለን ብናስብ ለዚህ ምላሽ የሚሆነን የክርስቲያናዊ ስነ ምግባር እሴቶችን መልሶ መገንባት፣ ቤታችን ውስጥ መገንባት፣ በልጆቻችን መገንባት፣ በታናናሾቻችን መገንባት፣ በቤተክርስቲያን ውስጥ ይሄ እሴት እንዲያድግ መካሰስ ሳይሆን እሴቱ ማደግ እንዲችል እና ወደ ጥንቷ ቤተክርስቲያን ህይወት የተመለሰ ማንነት ያላት ቤተክርስቲያን በህይወት ማለት ነው እንድትኖር ያንን መስራት ነው። የመማራችን ውጤቱ ይሄ ነው። ከዚህኛ ምንድነን? የእግዚአብሔር ልጆች ነን። ልጅ አባቱን ነው የሚመስለው፣ ሌላ ማን ሊመስል ይችላል? የእግዚአብሔር ልጆች ከሆንን ሁልጊዜ ምን መጠየቅ አለብን? ሰው ማለት ምን ማለት እንደሆነ ትክክለኛ ትርጉሙን ማግኘት ይጠበቅብናል። ሰው ይሄንን ትክክለኛ ትርጉም ደግሞ በህይወት ለማሳየት ምን አለብን ቢባል ኃላፊነት አለብን። ኃላፊነት እና ህግ አይደለም፣ ስነ ምግባር አድርግና አታድርግ አይደለም፣ ኃላፊነትን መውሰድ፣ ኃላፊነትን መወጣት። ይሄን በቀደመው የሰው ልጅ ህይወት እግዚአብሔር ለአዳም የሰጠው ኃላፊነት ነው፣ ገነትን እንዲጠብቅ። አዳም ገነትን ጠብቅ ብሎ እግዚአብሔር ሰውን ምን ያክል እንዳመነው ያስደንቃል በጣም። ሰው ደግሞ እንዴት ከመታመን እንደጎደለ። ስለዚህ ኃላፊነት አለብን። እውነተኛ ሰው ማለት ምን ማለት እንደሆነ የምናሳይ ጻድቅ፣ ንጹህ፣ እውነተኛ፣ ቸር፣ እነዚህ ከእግዚአብሔር በጸጋ የተቀበልናቸው ልናሳያቸው የሚገቡ ምኖች ናቸው? እሴቶች ናቸው። ጽድቅ፣ እውነት፣ ቸርነት፣ ርህራሄ እና እነዚህን የመሳሰሉ ቅድስና፣ እነዚህን ማሳየት ወደሚችል ምን ማለት ነው? በሌላ አነጋገር ባጭሩ ማለቂያ ወደሌለው ወደ ፈጣሪያችን ፍጹምነት ለማደግ መታገል ማለት ነው። ወደዛ ለማደግ መታገል ልክ አእምሮአችን እንደሚያድግ፣ ሰውነታችን እንደሚያድግ፣ ቁመታችን እንደሚያድግ፣ እድሜያችን እንደሚያድግ ልክ እንደዚህ ውሳጣዊው ማንነታችን የሚያድገው በምንድን ነው ቢባል በተዋበ ስራ ነው። ልናጌጥ የምንችለው በዚህ ነው፣ በተዋበ ስራ። ለዚህ ነው መጽሐፍ የሰማዩ አባታችሁ ፍጹም እንደሆነ እናንተም ደግሞ ፍጹማን ሁኑ። የሰማዩ አባታችን ሆይ በሰማያት የምትኖር ምንለው እንዲህ ብለን የምንጠራው በፊቱ በልጅነት ስልጣን የመቆማችንን አዋጅ እያወጅን የምንጠራው አምላካችን ፍጹም እንደሆነ ወደዚህ ፍጽምና መውጣት፣ ወደዚህ ፍጽምና ማደግ። ይሄ የሚገኘው በምንድን ነው? የጸሎትን ህይወት በጉጉት በመለማመድ፣ የእግዚአብሔርን ቃል በመናገርና በማጥናት፣ የእግዚአብሔርን ቃል ውሳኔዎቻችንን፣ ድርጊቶቻችንን በወንጌል ላይ በመመስረት። ክርስቲያን የቅዱሳት መጻሕፍት ሰው ሊኖረው የሚገባውን የሚናገሩ እንደመሆናቸው መጠን ህይወቱን እዚያ ላይ የሚመሰርት ነው። መመሪያው ያ ነው። ማኑዋል ነው፣ የህይወቱ ማኑዋል ነው መጽሐፍ ቅዱስ። ሌሎችም ቅዱሳት መጻሕፍት የህይወቱ ማኑዋል ሆኖ አጠቃላይ ድርጊቱን፣ ህይወቱን እነሱ ላይ መመስረት፣ ከመጽሐፍት ጋራ ከቅዱሳት መጻሕፍት ጋራ የተስማማ ህይወት መኖር ማለት። ከዚያ ደግሞ በተጨማሪ በቤተክርስቲያን የአምልኮ ህይወት ውስጥ ሙሉ ተሳትፎ ሊኖረን ይገባል። ስርዓት አምልኮ ይሄ ማለት
በጣም ወደ ውስጥ ገብተን ከእግዚአብሔር ጋር ህብረት ወደ ማድረግ ወደ ጥልቅ ከልማዳዊ ቁመት መውጣት ወጥቶ ስርዓተ አምልኮን በትክክል ወደ መፈጸም መምጣት ምን እንዲመጣ የክርስቶስ መዓዛ መታያ መገለጫ መሆን እንዲቻል ይሄን መልመድ በጣም አስፈላጊ ነው። አንዳንድ ክርስትና መሰረት የሚሆንላቸው በጎነቶች ምናምን በአጠቃላይ በክርስትና ብቻ የተገደቡ አይደሉም። ሌሎች ይፈጽሟቸዋል። በሁሉም ዓለማችን ውስጥ ስለ ጥሩነት አሁን አንዳንድ ተቋማትም ስትሄዱ የተቋሙን መርህ ብትመለከቱ ታማኝነት፣ ግልጽነት፣ ፍትሃዊነት ምናምን ሚል ደርድሮ እንመለከታለን። ቲዮሪካል እንትኑን ነው በወረቀት በቀለም ተቀምጦ እናየዋለን። ወደ ውስጥ ስንገባ ተግባሩን አናገኘውም እንጂ ግን በመርህ ደረጃ ዓለም ይሄን ይቀበለዋል እና በሁሉም የዓለማችን የእምነት ተቋማት የሚተገበሩ ተደርገው ይታሰባሉ። ሰው አለመግደል፣ አለመዋሸት፣ አለመስረቅ፣ በሌሎች ላይ አለመነሳት ምናምን ሌሎችም የእምነት ተቋማት እናስተምራለን ብለው ሲናገሩ ሲከራከሩ እንሰማቸዋለን። ነገር ግን ሁልጊዜ ኦርቶዶክሳዊ እምነት ግን ምንድነው የሚለው? ኦርቶዶክሳዊ እምነት ግን ምን ይላል? ኃጢአት የሰው ልጅ ህይወት ተፈጥሯዊ አይደለም። ኃጢአት ተፈጥሯዊ አይደለም። ኃጢአት ሰው የተለመደ የሰውነት አካል እንደሆነ ነው የሚያስተምረው። ሰው የሚጋብዘው ወደ ራሱ ተፈጥሯዊ ያልሆነ እግዚአብሔር በውስጣችን ያላኖረው ራሳችን የምንጋብዘው እንደሆነ ያስተምራል ክርስትናው። ራሳችን የምንጋብዘውን ኃጢአት ጋብዘን ውድቀት እንደሚመጣ ባንጋብዘው ኃጢአትን ወደ ውስጣችን እግዚአብሔር ሲፈጥረን ምንድነው? መልካም ፈጠረ። እግዚአብሔር መልካም እንደሆነ አየ። ፍጥረቱ ሁሉ መልካም ነው። እግዚአብሔር የመልካምነቱ መገለጫ ነው። ታዲያ ስለዚህ መጀመሪያ ላይ የነበረው የሰው መልካምነት መጀመሪያ ላይ ሲፈጠር የእግዚአብሔር መልክና ምሳሌ ሆኖ የተፈጠረ ያ ሰው ይሄ የነበረው የመልካምነት መዛባትና መጥፋት ያስከተለው ሁኔታ ኃጢአት ይባላል። ይሄ ደግሞ ነፃ ፈቃዱን ተጠቅሞ ያመጣው መልካምነቱን አዛብቶ አጥፍቶ የታየው ራሱ ሰው ነው። ራሱ ሰው። ስለዚህ ኃጢአት ምንጩ ማን ነው ቢባል ሰው ነው ምንጩ፣ ተፈጥሮ አይደለም። ራሱ ሰው በነፃ ፈቃዱ አማካኝነት የሚያመጣው። ስለዚህ የጎደለ ከስነ ምግባር የጎደለ ማንነት ገንዘብ እንድናደርግ የሚያደርገን ይሄ ውድቀት በኃጢአት መውደቅ። ስለዚህ ክርስቲያናዊ ስነ ምግባር አንደኛ ኃጢአትን ከውስጥ ማጥፋት ማስወገድ። ባለፈው ጊዜ ነግሬያቸዋለሁ። ኃጢአት ማለት በጣም በሚያምር ቦርሳ ሻንጣ ድንጋይ ተሸክሞ እንደመዞር ነው። በጣም አትርሱት። ይሄን ሁሉ ጊዜ በሚያምር ማንነታችን ላይ ተሸክመ ነው የምንኖረው ማለት ረፍት የሚነሳን ነገር ኮንፈርት የሚነሳን የሚያጠፋ ከውስጣችን ሰላማችንን የሚያጠፋ ነው። ስለዚህ ነው ክርስቲያናዊ ስነ ምግባር ምንድነው ቢባል ኃጢአትን ከማጥፋት ይጀምርና ከዚያ ከእግዚአብሔር ጋር ህብረት ለማድረግ እዚያ ደግሞ ወደ ህልውናው ወደ ቀደመው ህልውናው ወደ መጀመሪያው መልካምነቱ ወደዚያ ማዕከል የማያቋርጥ ፍለጋ ውስጥ መግባት ነው። ራስን መፈለግ፣ የቀደመውን ክብር፣ የቀደመውን ልዕልና፣ የቀደመውን ንጽህናና መልካምነት ወደ መፈለግ መምጣት። ስለዚህ የክርስቲያናዊ ስነ ምግባር ትምህርት ከሌሎች እምነቶች ጋር ተመሳሳይ ቢመስልም መሰረታዊ ልዩነቶች ግን አሉት። ሁል ጊዜ ክርስቲያናዊ ስነ ምግባር ኦርቶዶክሳዊ ክርስቲያናዊ ስነ ምግባር እግዚአብሔርን ጥሩ ስለመሆን ብቻ የሚነግረን አይደለም። ኃጢአትን ስለመተው ብቻ የሚነግረን አይደለም። ክፋትን ስለመተው ብቻ የሚነግረን አይደለም። ከፍ ያለ ነው። ይሄ ለህግ መገዛት ብቻ የሚያሳየን አይደለም። የበለጠ ለእግዚአብሔር ህግ የሚገዛ ያንን የሚተገብር ከዚያ ደግሞ ከማህበረሰብ ጋር ተስማምቶ መኖር የሚያስችለው ማንነት ላይ የተመሰረተ ብቻም አይደለም። ይሄን ሌሎች ያደርጉታል ከማንም ጋር። አሁን ሰሞኑን ቲክቶክም ላይ ምናምን ብትመለከቱ አንዳንድ የእምነት ተቋማት አስተማሪዎች ወጥተው ይናገራሉ። አሁን አርሲ ስለተፈጠረው አንዳንድ ጉዳይ ምናምን እያነሱ እኛ ትምህርታችን እምነታችን ይሄን አይልም አትግደሉ አይልም ግደሉ አይልም እንዲያሉ ይናገራሉ። ጥሩ ነው። እኛ ግን በዚህ ብቻ ምን ቆም አይደለንም ነው። አትግደል ላይ ብቻ ምን ቆም አይደለንም። ክርስቲያናዊ ስነ ምግባር እዚያ ጋር የሚቆም አይደለም።
ለሚጠሉት ጭምር ይቅርታን በማሳየት ወደ ሰማያዊቷ ኢየሩሳሌም የሚናፍቅ ነው። ወደ ላይ ወደ እግዚአብሔር መንግስት ያንን የሚጠማ ነውና እዚያ ላይ መልካም መሆን ላይ ብቻ የሚቆም ሳይሆን መልካም መሆን ይቻላል። ምንም ነጮቹ እኛን ስንዴ የሚረዱን እኮ ለኛ እንጸድቃለን ብለው አይደለም እንጸድቃለን ብለው አይደለም። አንዳንዴ ፓጋንሶች ሊሆኑ ይችላሉ። አንዳንድ ፓጋንሶች በጣም ኤቲክስ ያላቸው ፓጋንሶች ገጥሟቸው ያውቁም? የንግግር ስነ ምግባር ያላቸው ከሰው ጋር ኮሙኒኬት ሲያደርጉ እንደው ሃይማኖት ያለው ሰው ሊያደርገው የማይችለው ነገር የሚያሳዩ በጣም አስገራሚ ሰዎች አሉ በዓለም ላይ። እና ምንም ነጮቹ ስንዴ ሲያመጡ ለኛ እግዚአብሔር ይመልስልናል ብለው ሳይሆን affection of humanity is the foundation of moral ይላሉ። በቃ እና ሰውነት ነው መስጠት ሰውነት ነው ብሎ ያስባል። ስለዚህ እኛ በመስጠት ላይ ብቻ አንቆምም ነው። ከነዚህ ከፍ የምንልበት ምንድነው? ወደ ሰማያዊ ርስት ማሰብ ወደሚችል ልዕልና ማደግ እና ያንን ጻድቃን እንድንሆን እና ጻድቃን የሆኑትን የሚመጣውን ዘመን በጉጉት እግዚአብሔር የሚያመጣውን ዘመን ሁለተኛ እመጣለሁ ነው ያለው በወንጌላችን ቅድም በተነበበው ወንጌል። ሁለተኛ እመጣለሁ ለምን? ጻድቃን ሊወስዳቸው ይመጣል እና እሱ የሚወስደን ጻድቃን ወደ አዘጋጀልን ዓለም የሚወስደን ጻድቃን ወደ መሆን ወደዛ ማደግ። ስለዚህ የሥነ ምግባር ትምህርት በቤተክርስቲያናችን የሥነ ምግባር ትምህርት የምስጢረ ቁርባን ትምህርት ዕውቀት አይደለም፣ ህይወት ነው። እስቲ ህይወት ነው በሉ። ዕውቀት አይደለም። እነዚህ ትምህርቶች አሁን ምስጢረ ቁርባን ዕውቀት አይደለም፣ እንደ ነገረ ሥላሴ ዕውቀት አይደለም። ምንድነው ቢባል ህይወት ነው፣ ምንኖረው ነው። ስነ ምግባርም ልክ እንደዚህ ነው። በኑሮ የሚፈታ ነው፣ በኑሮ የሚተረጎም ነው። አንድም ተብሎ መጽሐፍ ላይ አይቀመጥም፣ በኑሮ የሚተረጎም ነው። ሰዎች ሲኖሩት ይሄ ነው ስነ ምግባር ይባላል። በሰዎች ህይወት ውስጥ የሚታይ እና ሰዎችን እንደ መጽሐፍ የሚያደርጋቸው ነው። ታዲያ ይሄ ያንን ዘላለማዊ ዓለም ለመናፈቅ ያንን ዘላለማዊ ዓለም ለመኖር እሱን ለመኖር ይሄንን የህይወት ዘመን ለመውረስ ንቁ መንፈሳዊ ተሳትፎ ያስፈልገናል ማለት ነው። መንፈሳዊ ተሳትፎ። ስለዚህ በእግዚአብሔር ጸጋ ከእግዚአብሔር ጋር ህብረትን ማድረግ በጸጋው ላይ እንመሰረታለን። ያለ እግዚአብሔር ጸጋ ብቻችንን በጉልበት የምናመጣው ጽድቅ የለም። ብቻችንን አናመጣም። እሱ እግዚአብሔርንም ጨካኝ ማድረግ ነው፣ እኛንም ደግሞ ማመጻደቅ ነው፣ ግብዝ ማድረግ ነው። በእግዚአብሔር ጸጋ ላይ ተመስርተን ግን የኛን ደግሞ ድርሻ መወጣት በጸጋው ላይ ተመስርተን እሱ እኛን ባዳነበት ጸጋ ከዚያ ይሄን እሱን መሰረት አድርገን አሸናፊ በቃ ቅዱስና አሸናፊ የሚያደርግ የትግል መንገድ ነው። ዓለምን ማሸነፍ ወደምንችልበት ማሸነፍ። ስለዚህ በምድራዊ ዘመን በዚህ መንገድና ህይወት ካልጀመርን በስተቀር በሚመጣው ዘመን መሳተፍ አንችልም። ቅዱስ ዮሐንስ አፈወርቅ ምን ይላል? እቺ እንደ ዋዜማ ናት ይላል። ይቻላል እንደ ዋዜ እፍታ ታውቃላችሁ አይደል? ሴቶች እፍታ ነው። ትንሽ እያቀመሰን ነው እግዚአብሔር። በቤተክርስቲያን ስንሳተፍ ክርስቲያኖች ስንሆን መንፈሳዊ ስንሆን እግዚአብሔር ከፍታው እያቀመሰን ነው። ምን ማለት ነው? አሁን አንዳንድ ዝክር ምናምን ሲኖር እናቶች ታውቃላችሁ፣ ዝክር ስታዘጋጁ የዝክር ዝግጅታችሁ ዕለት ዋዜማው ላይ ወጡን ስትሰሩ ምን ስትሉ ጎረቤት መጥቶ ያግዛል፣ ዘመድ መጥቶ ያግዛል ምናምን። ከዛ ሰርታችሁ ከጨረሳችሁ ካለቀ በኋላ ድግሱ ነገ ነው፣ ግን እስቲ ከፍታው ላቅምስሽ ትላላችሁ አይደል? ሲከፍታው ከነገው ማለት እና እግዚአብሔር ልክ እንደዚህ ነው። ከነገው ህይወት ነው እያቀመሰን ያለው እና ስለዚህ ክርስቲያን ምን መሆን አለበት? ያንን የቅዱስ ዓለም እዚህ ምድር ላይ እንደ ከፍታ እየቀመሰ የሚኖር ነው። ስለዚህ ነው የምንገደደው፣ የሥነ ምግባር ሰው ለመሆን የምንገደደው ያንን ዓለም ማጣጣም ወደ መቻል እንድንመጣ። ያለዛ መሳተፍ አንችልም። እዚህ ነው የምንጀምረው። ከዚህ እንጀምራለን፣ እንደርሳለን። መዳረሻ ነው ያ። ለዚህ ነው ወደ ታላቋ ወደ ጽዮን ከተማና ወደ ጽዮን ተራራና ወደ እግዚአብሔር ከተማ ደርሳችኋል የሚለን። ከየት ጀምረን? ከዚህ ነው። ስለዚህ ክርስቲያኖች ይሄንን ህይወት ለመኖር በጣም እና ለዚህ ነው ጌታችን የተራራውን ስብከት ማስተማር ያስፈለገበት ዋናው ምክንያት ይሄ ነው። ምንድነው የጌታ ትምህርት ምንድነው? በሚቀጥለው ሳምንት ባጭሩ ላሳያችሁ ሞክራለሁ ጊዜ ካለን። ግን ምንድነው የጌታ ትምህርት ቢባል ጥቅልል ስናደርገው ለባህሪያችን የሚስማማ ነው። አንደኛ
ለሰው ባህሪ የሚስማማ ትምህርት። ይሄ እንዴት ይኖራል የምንለው አይደለም። ለሰው ተፈጥሯዊ ባህሪ የሚስማማ ትምህርት ነው። ጤናማ ትምህርት ነው። ለክርስቲያናዊ ስነ ምግባር የምንጠቀምበትን ትምህርት ነው ጌታችን ያስተማረው። በዚህ በማቴዎስ ወንጌል ምዕራፍ 5 እንደው ቤታችሁ ገብታችሁ ለሳምንትም አንብባችሁት መምጣት ጥሩ ነው። አይታችሁት ማቴዎስ ወንጌል ምዕራፍ 5 ቁጥር 7፣ የሉቃስ ወንጌል ምዕራፍ 6 ከቁጥር 17 እስከ 49 ያለውን ብታነቡት ይሄን ነው የሚነግረን ጌታ። እኛ ባህሪ የሚስማማ የስነ ምግባር መርሃችን የሚሆንበት መንገድ ነው እና በዚህ ስብከት ውስጥ ጌታችን ወደ እግዚአብሔር መንግስት የሚመራንን አይነት ህይወትና የጽድቅ መንገድ እንዴት ባለ መንገድ መምራት እንደምንችል ነው የሚያስተዋውቀን። እንዴት ባለ መንገድ ያ ትምህርት የክርስቶስ ነው። በጣም መጠንቀቅ የሚገባን ነገር ክርስቲያኖች ዘመን የሚያመጣቸውን አንዳንድ የትርጓሜ መንገዶች መጠንቀቅ አለብን። መጽሐፍ ቅዱስ ላይ አንድም ቦታ የማደንዘዣ ጥቅስ የሚባል የለም። ይሄ በጣም አደገኛ ነገር ነው። አሁን እንደዚህ አይነት ነገር እየተለመደ ነው። ለሆነ ጉዳይ ይመጣና ጥቅስ ይሄ እንዲህ አይነት ትምህርት የለም ቤተክርስቲያን። ይሄ የእግዚአብሔር ቃል ነው። እግዚአብሔር አያደነዝዝም፣ ያነቃል እንጂ በፍጹም። ስለዚህ ይሄ ማን ትምህርት ነው ቢባል የክርስቶስ ትምህርት ነው። ሌላ ትምህርት አናመጣም ማለት ነው። ሌላ እኛ የምንሰራው ሞዲፋይ የምናደርገው የክርስትና መንገድ የለም። እኔ መንገድ ነኝ ነው ያለው። ቅድም በተነበበው ወንጌል እንደሰማችሁ እኔ ህይወትም መንገድም ነኝ እና ያን መንገድ እና ክርስቶስ ያስተማረንን መንገድ ለመከተል ራሳችንን ለዚህ የማዘጋጀት በዚህ የመስራት ህይወትን በዚህ መንገድ የመስራት ልጆቻችንን በዚህ መንገድ የመቅረጽ የመስራት። ታዲያ ምንድነው ስነ ምግባር? ለኛ ለክርስቲያኖች ድርጊት ብቻ አይደለም። ለክርስቲያኖች ስነ ምግባር ድርጊት ብቻ ሳይሆን እያንዳንዱ ሐሳብ፣ እያንዳንዱ ቃል፣ እያንዳንዱ ተግባር አስፈላጊ ነው። ሐሳብ፣ ቃል፣ ድርጊት እያንዳንዱ አንድ ሰው የሚያስበው፣ የሚናገረው፣ የሚያደርገው ሁሉ ለስነ ምግባሩ ወሳኝ ነው። መበላሸትም ሆነ ማማር ወሳኝ ነው። የምናስበው ነገር ለህይወታችን መበላሸትም ሆነ ማማር ወሳኝ ነው። ለዚህ ነው መጽሐፍ ቅዱሳችን ምንድነው የሚለው? ሰው በልቡ ከንቱ እያሰበ አንደበቱን ሳይገታ እግዚአብሔርን ያመለከ ቢመስለው የእርሱ አምልኮ ከንቱ ነው ይላል። እስቲ በሉት ይሄን ቃል በሉ። ሰው በሉ እስቲ በልቡ ከንቱ እያሰበ አንደበቱን ሳይገታ እግዚአብሔርን ያመለከ ቢመስለው የእርሱ አምልኮ ከንቱ ነው። በቃ ሚለኝ የልብ ሐሳብ ወሳኝ ነው ለአምልኳችን ነው። የአንደበት ንግግር ወሳኝ ነው ለአምልኳችን፣ ለህይወታችን። ስለዚህ ይሄ ነው ለእያንዳንዱ ድርጊቶች። ለዚህ ነው መጽሐፍ ቅዱሳችን ምንድነው የሚለው? የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 30 ለማን ክብር አድርጉት አለ? ምንድነው ያለን? የምታደርጉትን ሁሉ። ይሄን አይደለም ያለን። ይሄን ለእግዚአብሔር አደርጋለሁ፣ ይሄን ለኔ አደርጋለሁ። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ምንም በዚህ ዓለም ላይ መስራት ሊሆን ይችላል፣ መማር ሊሆን ይችላል፣ ማግባት ሊሆን ይችላል፣ መውለድ ሊሆን ይችላል፣ መመንኮስ ሊሆን ይችላል፣ መነገድ ሊሆን ይችላል። ሁሉን ግን ለእግዚአብሔር ክብር አድርጉት። ከሱ ክብር እንዳይወጣ። ስለዚህ ስለ ስነ ምግባር ስናስብ ይሄን በደንብ ማሰብ አለብን። ሌላው የመጽሐፍ ቅዱስ መመሪያ ሌላው የያዕቆብ መልእክት ነው። ቅዱስ ያዕቆብ በያዕቆብ መልእክት ራሱ እንደውም ያዕቆብ ወደ ተራራው ጌታችን ይዟቸው የወጣው ሶስት ናቸው። ጴጥሮስ፣ ያዕቆብና ማን ናቸው? ዮሐንስ። ወደ ታቦር ተራራ ይዟቸው የወጣው እነዚህን ሶስት ነው። ወደ ታቦር ተራራ ብቻ አይደለም፣ በጣም ብዙ ምስጢራዊ ጉዳዮች ላይ ክርስቶስ እነዚህን ሶስት ደቀ መዛሙርት ይለያቸዋል። ጴጥሮስ፣ ያዕቆብና ዮሐንስን እና እነዚህ ሶስት ደቀ መዛሙርት ለምንድን ነው በተለየ መንገድ የሚለያቸው ተብሎ ብዙ ሊቃውንት ብዙ ብለዋል። አንዱና ዋነኛው ግን ምንድነው ብትሉኝ፣ ሶስቱ የእምነት የምግባርና የፍቅር ምሳሌዎች ናቸው። የክርስትና ምሰሶች ናቸው። ጴጥሮስ የእምነት ምሳሌ ነው። እምነቱን እንዴት እንደመሰከረ ታውቃላችሁ አይደለም? በወንጌል የእምነት ምሳሌ ነው ጴጥሮስ።
ያዕቆብ የምግባር ምሳሌ ነው። ዮሐንስ ደግሞ የፍቅር ምሳሌ ነው። የዮሐንስን መልእክታት ብትመለከቱ በአጠቃላይ ስለ ፍቅር አተኩሮ በብዛት ነው የጻፈው። ስለ እግዚአብሔር ፍቅር፣ ስለ ወዳጆች ፍቅር ጽፏል። ያዕቆብ ስለ ምግባር ጽፏል። ጴጥሮስ ስለ እምነት ጽፏል። ስለ እምነቱ ተመስክሯል። እነዚህ ሶስቱ ስለዚህ ምንድን ናቸው? ተራራው ድል ነው፣ አሸናፊነት ነው። ወደዛ አሸናፊነት የሚያወጡን እነዚህ ሶስቱ ናቸው፣ እምነት፣ ምግባርና ፍቅር። እነዚህ ሶስቱ ያልተሟሉለት ክርስቲያን ሊባል አይችልም። ስለዚህ ምንድነው የያዕቆብ መልእክት ብንመለከት እምነትና ስራን እንደ እንትን ይገልጠዋል። እምነት አስፈላጊ ነው፣ ግን ከስራ ውጭ የሆነ እምነት በራሱ ምን ይላል? የሞተ ነው ይላል። እና ምን እያለ ነው የሚነግረን ያዕቆብ? እምነትና ስራ እዚህ እንደምንመለከተው መብራት ነው። ይሄ መብራት የምታዩት የሚበራው ሁለት ሰርኪዩቶች አሉት። ወተር ሰርኪዩት እና ፋየር ሰርኪዩት የሚባል አይደለም። እነዚህ ሁለት ሰርኪዩቶች አሉ። ውሃ ወሳኝ ነው ለመብራት። ውሃ ከሌለ እሳቱ ብቻውን መብራት ሊሰጠን ይችላል? አይችልም። ውሃ ኖሮ እሳት ባይኖር ውሃው ብቻውን መብራት ሊሆን ይችላል? አይችልም። ስለዚህ ክርስቲያኖች የሚበራ እምነት እንዲኖራቸው እምነታቸው በስራ መታገዝ አለበት ነው የሚለው። በመልካም ስራ አለበት። ለዚህ ነው መልካሙን ስራችሁን አይተው የሰማዩ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። በሰው ሁሉ ፊት አባታችሁን እንዲያከብሩ። እነዚህ እኮ እግዚአብሔር የሚባለው አምላክ ልጆች ናቸው እንዲባል እና በውበታችሁ ነው፣ በምግባራችሁ ውበት አሳዩት ነው እግዚአብሔርን። ስለዚህ እውነተኛ ክርስትና ወደ ተግባር የሚተረጉም እምነት ነው ስነ ምግባር። እውነተኛውን ክርስትናችን ወደ ተግባር የሚለውጥልን እምነታችንን ምንድን ነው ቢባል ራሱ እምነቱን ማሳየት የሚችለው ስነ ምግባር ነው። ስለዚህ በእምነትና በስራ መካከል ባለው አለመጣጣም ምክንያት ምን ይመጣል ቢባል የግብዝነት ኃጢአት ይመጣል። ሁለቱ ካልተጣጣሙ ስራ ብቻውን ያመጻድቃል ያለ እምነት፣ እምነትም ብቻውን እምነታችን ምውት እንዲሆን ያደርጋል ያለ ስራ። እና ይሄ እንዳይመጣ ክርስቲያኖች እምነታቸው በምን መዋብ አለበት ቢባል በምግባር መዋብ፣ በምግባር መታየት አለበት። በጣም የሚገርማችሁ የፕሮቴስታንቱ ዓለም አሁን ስራ አያስፈልግም ድነናል ጸድቀናል ነው የሚለው። በጣም ግን የሚገርማችሁ አንዳንድ ትምህርቶቻቸውን ስትሰሙት ምንድን ነው የሚሉት? እኛ ስላመንን ብቻ የምግባር ሰዎች መሆን እንችላለን ነው የሚሉት። ፍሪ ዊልን አስቀርተው በቃ አንድ ሰው ሲያምን አሜን ሲል ከዛ በኋላ ኃጢአትም አይሰለጥንበትም በፍጹም በቃ ነው የሚሉት። እኛ እንደሱ አንልም። ምን ማለት ነው? ዞሩ የምግባርን አስፈላጊነት ይቀበሉታል። እኛ ምንድን ነው ምንለው? እምነት አለን። አዎ እምነት የመጀመሪያ የመዳናችን መሰረት ነው። ምግባር ግን ራሳችን የምናመጣው ነው። እምነት ችግኝ ነው። እኛ ደግሞ ምግባሩን እናሳድገዋለን። በምግባር እምነታችን እናሳድገዋለን። ለዚህ ነው ቅዱስ ጳውሎስ እኔ ተከልኩ አጵሎስ አጠጣ እግዚአብሔር ደግሞ ያሳድግ ነበር ይላል። ክርስቲያኖች በጥምቀት ከተተከሉ በኋላ ችግኙ ማደግ አለበት። የምግባር ውበት እያመጣ ማደግ አለበት በደንብ ማለት ነው። ስለዚህ እግዚአብሔር አሁን በምን ይደሰታል? በምንድን ነው የሚደነቀው ብለን መጠየቅ ይገባናል። በእኛ አሁን እግዚአብሔር ሌሎች ሰዎች ስለኛ በሚሰጡት አስተያየትም ሆነ ስለ ራሳችን ባለን አመለካከት አይደነቅም። እግዚአብሔር አይደነቅም፣ በዚህ አይደነቅም። መተን ለምሳሌ እኛ እዚህ 1 ሚሊዮን ብር ብንሰጥ ደብሩ ሊደነቅ ይችላል። ቀሳውስቱ እንደገሌ ያለ ደግ አለ ብለው ይደነቃሉ፣ እንደነቃለን እኛ። እግዚአብሔር ግን አይደነቅም በዚህ። ለምን ነው የማይደነቀው? እግዚአብሔር ለአንቺና ለኔ ህይወቱን አይደል የሰጠን እግዚአብሔር። እና ታዲያ እግዚአብሔር የሚቆጠር ብር እንዴት ያስደንቀዋል? ህይወቱን የከፈለልን አምላካችን ማለት ነው። እንዴት ያስደንቀዋል? ለራሳችንም ያለን ስፍራ አያስደንቀውም እግዚአብሔር። ለምን ነው የማያስደንቀው? እርሱ እኛን ማን እንደሆንን በትክክል ያያል። ማን እንደሆንን እርሱ ዓላማችንና ድርጊታችንን ያውቃል። ስለዚህ እግዚአብሔር የሚፈልገው ምንድን ነው ብትሉኝ፣ በምግባር የተዋበ ክርስትና። በምግባር የተዋበ ክርስትና እግዚአብሔር የሚፈልገው ብቻ አይደለም፣ ዓለምን ጤናማ ማድረግ የምንችለው እሱ። ዓለም የምትታከመው ዓለም ከሚፈስባት በየዕለቱ በጨካኞች አማካኝነት ከሚፈስባት የደም ጎርፍ ረፍት ማግኘት የምትችለው በስነ ምግባር የተዋቡ ሰዎች ቁጥር እያደገ ሲመጣ ነው። ያ ካላደገ አይመጣም። ዓለም ልትስተካከል አትችልም። ዓለም የተሰጠችው ለኛ ነው።
ስለዚህ ዓለምን ኦርቶዶክሳዊ ርዕዮት የሚያምነው ዓለም የምትስተካከለው በኦርቶዶክሳዊ እምነትና ህይወት ነው፣ በሌላ አይደለም። ሌላው ቲዮሪ ብቻ ስለሆነ ይሄ ግን በተግባር የሚገለጽ ስለሆነ የተቃና ነገር ዓለም ላይ ሊኖር የሚችለው በዚህ ነው። አንድ ፊታውራሪ ተክለሐዋርያት የሚባሉ ሰው ባዮግራፊ አላቸው የጻፉት የራሳቸው ታሪክ እና እዛ ባዮግራፊያቸው ላይ እኚህ ሰው ወደ ፈረንሳይ ሀገር በንጉሱ አማካኝነት አምባሳደር ተደርገው ተሾመው ተልከው እና አንድ ቀን የሆነ ግሪን ኤሪያ ላይ ዝም ብዬ ቁጭ ብያለሁ አሉ እና አውሮፓ በጣም ነው የምታምረው፣ አገራቸው በጣም ያምራል፣ ህንጻው በጣም ያምራል። እኛ ሀገር ኢትዮጵያ እንዲህ ያለ ነገር የለም። በጣም ግን እዚያ አርጋ አንድ ቁጭ ብዬ ጠዋት 3 ሰዓት አካባቢ በጣም የሚያምር አካባቢ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ አንድ ንጹህ ሱፍ የለበሰ 40 ዓመት የሞላው ጎልማሳ ይመስለኛል፣ ነጭ ነው፣ እየተንገዳገደ ወደኔ ይመጣል አሉ። መቆም አቅቶት እየተንገዳገደ ነው፣ ሊወድቅ ነው፣ እየተንገዳገደ ነው እና ለመድረስ ይጥራል። እንደዛ የሆነ ሲመጣ የለበሰው ሱፍ ነው እና በጣም በቃ አገሩ የወይን አገር ስለሆነ በጠዋት ወይን ጠጥቶ ሰክሮ ነው ማለት ነው ብዬ አሰብኩኝ አሉ። እንደዛ አሰብኩኝ። እሱ ግን እንደምንም እየተንገዳገደ መጣና አጠገቤ ወደቀ እና አጠገቤ ሲወድቅ ዝም ብዬ ልረዳው ኢትዮጵያዊ ነኝ፣ ጠጋ ብዬ እንትን ደገፍ ሳደርገው አይኑ ይስለመለማል፣ አፉ ግን ወይን አይሸትም እና ምንድን ነው ይሄ ሰው ብዬ ትንሽ ደገፍ ካረኩት በኋላ ነፋስ ነገር ትንሽ ሲያገኝ በደከመ ድምፅ እባክህ ርቦኛል አለኝ እና በጣም ገረመኝ ነው የሚሉት እሳቸው። ይገርማቸዋል። እንዴት ራበኝ የሚል ሰው ላይ ቻልኩ? ኢትዮጵያ ውስጥ አይቻላቅም ነው የሚሉት። ይገርማቸው ማለት ኢትዮጵያ ውስጥ አይቻላቅም ማለት ምንድነው? የሚራብ ሰው የለም እያሉ አይደለም። ኢትዮጵያ ውስጥ ግን እንጀራ የሚከለክል ሰው የለም። ስለዚህ ሰው የእግዚአብሔር እንግዳ ብሎ በር ሲያንኳኳ ይበላል። ይሄ ነው ሴት። አሁን አለን ይሄ ሴት ከየት ነው የምናመጣው? የለም። ነጮቹ ብዙ ነጮች ጽፈውልናል። አንድ ሚሼል ዳባድ የሚባል ሰው አንድ ቼክ ሪፐብሊካዊ ነው እና ከኢትዮጵያ ከፍተኛ ተራራዎች ባሻገር የሚል መጽሐፍ አለው። ፈልጋችሁ አንብቡት ወደኋላ እና በጣም ስለ ኢትዮጵያውያን ሲናገር እኔ ይገርመኛል። እና ምንድነው የሚለው? ኢትዮጵያውያን በጣም ኩሮዎች ናቸው እና በጣም እና ምንም የተሰፋፋ ቁምጣ ነው የሚለብሱት፣ ነጠላቸውን ጣል ያደርጋሉ፣ ጫማ አያደርጉም፣ እግራቸው የተሰነጣጠቀ ነው። አንድ ቀን ወደኛ ጫማም ወደኛ ሰርዲንም ቀላውጠው አያውቁም ይላል። አንድ ቀን ዞር ብለው እና የሚገርመው ደግሞ ከዛ በላይ አለ። በጣም የሚገርመው ነገር አንድ ኢትዮጵያዊ ከአንድ ከተማ ወደ ሌላ ከተማ ሲሄድ ስንቅ አይዝም። በእርግጠኝነት የእግዚአብሔር እንግዳ ብሎ ያንኳኳል ሌላ ኢትዮጵያዊ ቤት። ያኛው ኢትዮጵያዊ ደግሞ ይላሉ፣ ያኛው ኢትዮጵያዊ ደግሞ ጥቁር እንግዳ ይመጣል ብሎ አስቦ፣ ጥቁር እንግዳ ማለት ታውቃላችኋል? ጥቁር እንግዳ ማለት ዘመድ ያልሆነ የማይታወቅ ማለት ሊመጣ ይችላል ብሎ እንጀራ በመሶቡ ያስቀምጣል፣ ይመጣል። እሴት ነው። አያችሁ፣ ይሄ ነባር ኤቲክስ ነው። ኦርቶዶክሳዊነት ይሄን ነው የሚሰጠው። ስለዚህ ይሄንን ውበት ቢያንስ አገሪቱ ውስጥ መመለስ ባንችል፣ ኦርቶዶክሱ ዓለም ግን ይሄን ገንዘብ ማድረግ መቻል አለ። ይሄን ኤቲክስ ገንዘብ ማለት ይሄን እሴት ውጫዊውና ውሳጣዊው ሰው የውስጥ ማንነታችን ወደ ተፈጠርንበት ዓላማ፣ ይሄ ማለት ወደ መለኮታዊ መልክ እግዚአብሔርን በጸጋ ወደ መምሰል ወደዚያ ሲያድግና ሲለወጥ ራሳችን እግዚአብሔር መንግስቱ ያደርገዋል የኛን ሰውነት እና የእግዚአብሔር መንግስት በውስጣችን እንዲኖር ይሆናል። ይሄ ምንድነው? የእግዚአብሔር መንግስት ማለት በእግዚአብሔር በእጃችን ይሰጣል፣ በአይናችን ይራራል። በእኛ አይን የወደቁትን ሰዎች አይቶ መራራት። አሁን ሰው አይቶ የወደቀ ሰው አይቶ የሚራራ ሰው አለ እንዴ? ሰዎች አሁን ብዙ ሰዎች ሚዲያ ላይ ወጥተው በየዋህነት የቤተሰባቸውን ምስጢር ካወጡ በኋላ በሰው አስተያየት ራሳቸውን ያጠፉ ሰዎች ይሉ። በሰው አስተያየት፣ ሰው በሚጽፈው ኮሜንት፣ የሰው ጓዳ ውስጥ ገብቶ ሰው በሚጽፈው ኮሜንት ራሴን ላጠፋ ነው ብለው ቪዲዮ ይሰራሉ። ራሴን ላጠፋ ነው ብለው ቪዲዮ እየሰሩ ይህም የሰው ጭካኔ አድርጊው እንሽ ከባድ አለም። እዛው አጠፋች ይባላል። ከዛ ደግሞ አንድ ሰሞን የሆነች ጥቁር ምናምን እንትን ይደረግና ደግሞ የካምፔን ይሰራል የሀዘን። ይሄ በጣም አደገኛ ነገር።
ኦርቶዶክሳውያን ከዚህ ነፃ የሆነ ማንነት ሊኖራቸው ይገባል። እግዚአብሔርን ወደ ማሳየት የሚወድቁ ሰዎች በኃጢአትም ይሁን በምንም ይሁን የሚወድቁ ሰዎች አይተን መራራት ክርስቶስ ዓለምን በርኅራኄ አይኑ እንደተመለከተ የክርስቶስ አይን መሆን ለተቸገሩ ሰዎች እስካለን ጊዜ ድረስ መስጠት ክርስቶስ እኛን እጅ አድርጎ እንዲጠቀምብን መሆን ይሄን እሴት መገንባት። ለዚህ ነው ቅድም እንዳልኳችሁ ክርስቲያናዊ ስነ ምግባር ከፍ ያለ ነው። ይሄ ጥሩ መሆን ብቻ ሳይሆን ንጹህ መሆን ብቻ ሳይሆን ኃጢአትን መተው ብቻ ሳይሆን አለመግደል ምናምን ብቻ ሳይሆን ወደ ርኅራኄ የሚያሻግረን ወደ ሐዘኔታ። ስለዚህ ክርስትናችን የህይወት የአእምሮ አመለካከት ነው። ይሄን በደንብ ማሰብ አለብን። በአእምሮአችን ዕውቀት ሆኖ ይቀመጣል፣ በህይወታችን ደግሞ ህይወት ሆኖ ይሰራል። ክርስትናችን በአእምሮአችን ለሌሎች መስጠት የምንችለው ዕውቀት ሆኖ ይከማቻል፣ በውስጣችን ደግሞ ህይወት ሆኖ እንደሚሰራ ይሄ ሲሆን ለእግዚአብሔርና ለሰው ልጆች ፍቅርን የሚያካትት ይሆናል ማለት ነው። ይሄ 10ቱ ትእዛዛት ወደ ተጠቀለሉበት ይሄን ለማምጣት ምን ያስፈልጋል? ታማኝና ራስን ለዚህ የመሰዋት ቁርጠኝነትን ይጠይቃል። ታማኝ ለራስ ቃል መግባት ለራስ መጀመሪያ ለራስ ምህረት ማድረግ። እስቲ ለራስ ምህረት ማድረግ በሉ። በኦርቶዶክስ የኑዛዜ መንገድ አንዱ ይሄ ነው። ወደ ካህኑ መተን ኑዛዜ ከማድረጋችን በፊት እግዚአብሔር በካህኑ በኩል ይቅር እንደሚለን ወደ ማመን ከፍ ምንለው ለራሳችን ምህረት ስናደርግ ነው። ከወቀስነው በኋላ ራሳችንን ከወቀስነው በኋላ በደላችንን ከዚያ ወቀሳውን ላይ ብቻ አንቆምም። ወደ ተስፋ መቁረጥ እንዳያመጣን ለራሳችን ምህረት እናደርጋለን። ከዚያ በኋላ ወደ ኑዛዜ እንሄዳለን። ወደ ኑዛዜ ስንሄድ ካህኑ የሚሰጠን ቀኖና እግዚአብሔር በዛ በኩል እንደሚፈታን እናምናለን። ስለዚህ ክርስቲያን ይሄንን ቁርጠኛ የሆነ ለራስ ቃል የሚገባ እኔ እንዲህ ልኖር ይገባኛል፣ እንዲህ ልኖር ይገባ ክርስቶሳዊ ህይወት በእኔ መታየት አለበት ማለት አለብን። ይሄ ማለት ምንድነው አስፈላጊው ነገር ቢባል ሊበራልም አለመሆን። አሁን ሊበራል ኦርቶዶክስ ሞልቷል አይደል? ሊበራል ኦርቶዶክስ ማለት ለምሳሌ ይሄ ጾም ነው፣ ይሄ ደግሞ የቄስ ጾም ነው፣ እኔ ምን አገባኝ፣ ግን ኦርቶዶክስ ነው፣ ሊበራል ነው። ይሄ ሮብ ጠዋት ተነስቶ ችግር የለበትም ቁርሱን ሲበላ ሊበራል ነው እሱ ማለት። ቤተክርስቲያን አይ እኔ እኮ ኦርቶዶክስ ነኝ ክርስቲያን ነኝ፣ ይሄ ቀን እኮ ጾም ነው እንዴ፣ ይሄ ላደርግ አይገባኝም፣ አልሞትም፣ እንደውም ለክብር በቃለሁ ወደሚል እሴት መምጣት እንኳን ቸግሮናል። እንኳን ትልልቁን ውበት ማምጣት የሥነ ምግባር ውበት አያችሁ። ስለዚህ ሊበራልም መሆን አያስፈልገንም፣ ወግ አጥባቂም ፈሪሳዊ መሆን አያስፈልገንም። በትክክል በፍቅር በምህረት በጸጋ የተከበበ ህይወት መጀመር እና እምነታችን ህያው እምነት መሆን አለበት ነው። ይሄ ስነ ምግባር ማለት ራሱ ይሄ ነው። እምነታችን ህያው እምነት፣ ያልሞተ እምነት መሆን አለበት። ይሄን ወደ ተግባር የሚተረጉም እምነት በእሴቶቻችን በስነ ምግባራችን የሚንጸባረቅ መሆን አለበት ማለት ነው። የሚታየው እምነታችን በስነ ምግባራችን የሚንጸባረቅ የሚታይ መሆን አለበት። ይሄ ማለት በወንጌል መሰረት መኖር መልካም ስራዎችን እንድንሰራ የሚያግዘንም እሱ ነው። ስለዚህ ወንጌል የሚለንን ለመኖር መሞከር አስፈላጊ ነው። የመጨረሻው ጽድቅ የሚባለው ነገር ትክክለኛ ባህሪ ብቻ አይደለም። ጽድቅ ከልብ ንጽህና ከእግዚአብሔር ጋር ያለንን ህብረት የሚያመለክት ነው። ጻድቅ መሆን ብቻ አይደለም እና ከእግዚአብሔር ጋር ህብረት ወደ ማድረግ የሱታፊ አምላክ የሚባለው በመዳን ትምህርት ወደዛ ማደግ የምንችልበትን ማንነት የሚያመጣ ነው እና ያንን የሚያመጣ ነው። ስለዚህ የሚያስፈልገን ስነ ምግባር ለዚህ ነው። ወደዚህ በጎ የሆነ የሚያንጸባርቅ ህይወት መሻገር እንድንችል የሚያደርገን ነው። ስለዚህ ይሄን ለማድረግ ኃጢአትን እግዚአብሔርን ማጣት የሚያመጣውን በደል ራስን ከሱ መከላከል፣ ከዛ ያንን ራሳችንን መከላከል አጥር ከሰራን በኋላ እነዚህን እሴቶች ማሳደግ የምንችልበት አቅም ይመጣል። ያንን አቅም ማምጣት እውነተኛው ኦርቶዶክሳዊ ስነ ምግባር መርህና ህይወት ነው። እንዲህ ያለውን ህይወት ለመኖር ለራሳችን ቃል መግባት ይጠበቅብናል። ካሁን ጀምሮ ክፉ የሚባሉ ጠባያቶቻችንን ለማይጠቅሙ ጠባያቶቻችንን ማራገፍ፣ ከዛ በኋላ እሱን አራግፈን መቅደሱን ካጸዳ ነው በኋላ አዲስና ባዶ ካደረግነው በኋላ ያኔ ደግሞ እግዚአብሔርን የምንመስልበትን ደግሞ ጽድቅ እየተከልን መሄድ እንችላለን። ሁለቱንም ማስተናገድ የሚችል አንድ መቅደስ ሊኖር አይችልም። ከዚህ ልባችን መቅደስ ነው። እውነተኛውን ዓለም እግዚአብሔር ማሳየት የምንችልበት ለማድረግ ውስጡን በደንብ እንግዶቹን እያወጡ መጥረግ በጣም አስፈላጊ ነው። ያን ለማድረግ
እውነተኛ የሥነ ምግባር ሰው መሆን አስፈላጊ ነው። እንደዛ ባለ መንገድ እንድንኖር መድኃኔዓለም አባታችን ይርዳን። የሰማነውን በልባችን ይጻፍልን። ይበቃናል። የሳምንት ሰው ይበለን። እግዚአብሔር ይስጥልን።